ጀርባዬን ይዞ አከርካሪን ይዞ በጣም አሞኝ ከስራ እዚህ ክልል ግብርና ቢሮ ነው የምሰራው ያለው በቃ በጣም ፍርሃት ተሞልቻለሁ። ወይ ብቻዬን ነው ባለቤቴ ልጆቼ ሐዋሳ ናቸው። ክልሉ ሲበተን ነው እዚህ የመጣሁት። እዚሁ ተኝቼ አልጋ ላይ እንዳልቀር የሚል ስጋት ነበር። በጣም መነሳት መገላበጥ ሙሉ እስካልችል ማለት ነው። ከሆነ ሰው ሰምቻለሁ ለወንድሜ አገልግሎትና በቃ ውስጤ ሞላ። አንድ ቀን እንዲመጣው እዚህ ደረስኩና ተመልሼ ላይ ደግሞ የሆነ ኢንተርናሽናል ቸርች አለ እዛ ገባሁና አይቀጣይ እዚህ ገባለሁ ባልኩበት ወቅት ነው እንደዛ ጋር ተኝቼ ነበረውና በኋላ እዚህ መጣሁ። እዚህ ጋር ነው ቁጭ አልኩት። ጌታ በሱ አልፎ ወገቤን ወገብን ይዞ አከርካሪን ይዞ ኩላሊትን ይዞ ፓራላይዝ አድርጎ ሊያስተኛ ያለ መንፈስ አለ። እግዚአብሔር ይህንን መንፈስ መጥቶልሃል አለኝ። እግዚአብሔር ይመስገን። በጣም አሞኝ በስጋት ነበረ መጥቼ ነበረው። ተፈውሼ ተመልሻለሁ። ጌታ እግዚአብሔር ክብሩን ይውሰድ። እግዚአብሔር በወንድማችን ላይ ጸጋን ያስቀመጠው እሱ እንዲጠቀምበት አይደለም፣ እኛ እንድንጠቀምበት። ስለዚህ በወንድማችን ላይ ጌታ ጸጋ አለ። ይህንን አውቀን ተገንዝበን እንጠቀም ለማለት ነው። ጌታ ኢየሱስ ይባርካል።